ሰማይ ትላንትና ወይም ባለፈው ሳምንት ምን ላይ ነበርን? የሚያስታውስ ካለ ከሌለ ምንም አይደለም፣ እንዳልነበራቸው ቆጥረዋለሁ። መሰባሰባችን በከንቱ እንዳይሆን የምንፈልገው መሰባሰባችን ሳይሆን የምንኖረው ኑሮ ማንን እንዲያሳይ ነው? ክርስቶስን የማያሳይ ከሆነ መሰባሰባችን እቁብ፣ እድር ወይንም የፖለቲካ ፓርቲ እንሆናለን። በፖለቲካ ፓርቲ ስብሰባ አልመጣምና ይቅርታ ይደረግልኝ። ስለዚህም የምንነጋገረው መጽሐፍ ቅዱስ ከሆነ ስለ መጽሐፍ ቅዱስን የማወቅ ግዴታ ይኖርብናል። መጽሐፍ ቅዱስን ካላወቅነው አንኖርም። ካልኖርን ከክርስቶስ ጋር አይደለንም። ከክርስቶስ ጋር ካልሆንን ሲኦል እንገባለን። የማይወደድ ቃል ቤተ ክርስቲያን ውስጥ ብዙ ጊዜ የማይነገረው ቃል ሲኦል ነው አይደለም? አይደለም? ከኔ ትሰሙታላችሁ፣ ችግር የለውም። ምክንያቱስ በምድር ላይ ተጠልታችሁ ማንም ንቋችሁ የት እንድትገቡ ነው የምፈልገው? የት እንድገባ ነው የምፈልገው? ከእርሱ ጋር እንኖር ዘንድ። ከዛ ውጭ ግን ሌላው ነገር ሁሉ ከንቱ ነው። የሚኖርን ነገር፣ ሰዎች የሚሰጡን ቦታ፣ በሰዎች የምንጠራው ነገር፣ የተማርነው ያለን እውቀት ሁሉ ምን አይደለም? ጥቅም የለውም። ከእርሱ ጋር ግን ስንሆን ትንሿ ነገር አቤት ውበቷ፣ ጣዕሟ ከፍ አድርጋ ወዴት እንደምትሄድ እንደው ከክብር ወደ ክብር ምን እንላለን? ማን ነው ይሄን የሚያደርገው? እሱ። እርሱን በማወቅ ብቻ፣ ከእርሱ ጋር በመሆን ብቻ። ከዛ ውጭ ግን ሌላ ሁሉ ነገር ከንቱ ነው። ስትነግር የነበረ ምን ነበር ያልሽኝ? ባለፈው ሳምንት የሚያበራ የእግዚአብሔር ፊት እንደመፈክር ሁሉ ጊዜ የምንወስደው አይደለም? እግዚአብሔር ፊቱን ያብራላችሁ፣ ምን ይበልላችሁ? ይራራላችሁ። ከመፈክርነት ወይንም ከምርቃነት ያለፈ ነገር እግዚአብሔር በዛ ውስጥ የሚያስተምረን ነገር አለ ብለን አይተን ነበር አይደል እንዴ? ብዙ ጊዜ የምንለው ኢየሱስ ምን አናርገው? በሰዎች ላይ መፈክር አናድርገው። በአብዮት ጊዜ ምን ነበር? ያቺ ግራ እጅ ትነሳና ኢምፔሪያሊዝም ምን ይበል? ሶሻሊዝም። አሁን ደግሞ የጴንጤ መፈክር ምንድን ነው? ኢየሱስ ነው። ኢየሱስ ጌታ ነው ብለን ስንል እኔ ለእርሱ ምንድን ነኝ? ተገዝቻለሁ። የእርሱ ባሪያ ነኝ። ስለዚህ የጌታዬን ፍቃድ ላደርግ የተጠራው ሰው ነኝ። ባሪያ የማንን? የጌታውን ፍቃድ ያደርጋል እንጂ መፈክር ሲል አይገኝም። ስለዚህ ከመፈክር ወጥተን ኑሮን እንኖር የምንኖር ከሆነ ምን እንባላለን? ለስድብ የተሰጣቸው ስም ታስታውሳላችሁ? ምንድን ነበር? አዎ፣ ምን ተብለው ተጠሩ? ክርስቲያን ተብለው ተጠሩ። 3 ጊዜ ብቻ ነው መጽሐፍ ቅዱስ ውስጥ የምትመለከቱት፣ ሌላ ቦታ አልተጠቀሰም። ነገር ግን ትልቅ ስም ነው ለኛ። 3 ጊዜ ብቻ የመጠቀሱ ምክንያት አለው። ያንን ሌላ ጊዜ እንናገር እንጂ ቁጥር የራሳቸው ትርጉም አላቸው። የእግዚአብሔር መጽሐፍ ላይ መጽሐፍ ቅዱስ ውስጥ ቁጥር የራሳቸው ትርጉም ስላላቸው ዝም ብሎ እግዚአብሔር ካለ ምክንያት ነገሮችን አይናገርም ወይንም ካለ ምክንያት አያመጣቸውም። ስለዚህ 3 ጊዜ ክርስቲያን ተብለው ሲጠሩ የመጀመሪያው ምን ነበረ? የክርስቶስ ተከታዮች ስለሆኑ በአንጾኪያ ለመጀመሪያ ጊዜ ምን ተብለው ተጠሩ? ክርስቲያን ተብለው ተጠሩ። ምን ለማድረግ? አንድ የሚባል ነገር አለ አይደለ? በአበሽኛ የምንለው እንጨት የነካው አሬ ነካው እንጨት ነው አይደለ የሚባለው? ግን ትጸየፉታላችሁ። ለማንም ሊነካው አይፈልግም። ስለዚህ ያንን ስም በእነርሱ ላይ በሚደረግበት ጊዜ እነኚህን ሰዎች ከማን ጋር? ከህብረተሰቡ ጋር የሚያለያይ ስም ነበር የተሰጣቸው። ያ ስም ግን ለእኛ ምንድን ነው? ክብር ነው። የማን ተከታዮች? የክርስቶስ ተከታዮች መሆን ክብር ነው።
የምናፍርበት ነገር ከሆነ በምንሄድበት ስፍራ ሁሉ ማን ተብለን እንድንታይ አንፈልግም። ክርስቲያን የሚለው ስም ከእኛ ጋር ምን እንዲል ተያይዞ እንድንሄድ አንፈልግም። ማንነታችን እንዲታይ እኔን እዩኝ። እኔ ካለ ክርስቶስ ከሆንኩኝ እኔ ነኝ አይደለም። እኔ ካለ ክርስቶስ ከሆንኩኝ የማን ነው? እንደ ኤፌሶን 2 ስንመለከት እኔ የሰይጣን ነኝ። ሁለት ነገር ብቻ ነው እዚህ ምድር ላይ የምናየው፣ በክርስቶስ ወይንም በሰይጣን። ሕይወት ያለው ወይንም ሬሳ። መጽሐፍ ቅዱስ የሚለውን ነው የምንናገረው። ሰዎች ላይወዱት ይችላሉ፣ ሰዎች ላይቀበሉት ይችላሉ። ያ የእነሱ ጉዳይ ነው። እግዚአብሔር ግን ካለ አለ አስቀድማችሁ ሙታን ነበራችሁ ነው አይደለም የሚለን። ሙታን ከነበርን ምን አይደለንም? ሕይወት የለንም። ሕይወት የሌለው ሰው ሬሳ ነው በእኛ አማርኛ። ከዛስ ምን ሆነ? በእርሱ ምን አገኛችሁ? ሕይወት አገኛችሁ። ባለፈው ያልነው የእሱ ፊት ሲያበራ ምን ይኖራል? የአብርሃም በእኛው ሲገባ እኛ ምን ይኖረናል? ሕይወት ይኖረናል። ሕይወት ካለን አስተውሎ ከአፈር ባበጀን ጊዜ ምን ነበር የመጀመሪያ ነገር ያለው? የሕይወት እስትንፋስ በአፍንጫችን። ከዛስ ምን ሆነ? ሰው ምን ሆነ? ሕያው ነፍስ ሆነ። ሕያው ነፍስ ከሆነ በኋላ ነው ከማን ጋር ኮሙኒኬት ማድረግ የቻለው? የማን ባህሪ በሱ ውስጥ አለ? ማንነቱ፣ የእግዚአብሔር ማንነት ከሰው ጋር ምን ሆኗል? ተዋህዷል። ስለዚህ ሰው እንደ እግዚአብሔር የእግዚአብሔርን ድምፅ እየሰማ መመላለስ ብቻ ነበር። ነገር ግን ኃጢአት ከተሰራ በኋላ ምን አለ? ሞትን ትሞታለህ የተባለው ነገር ተፈጸመ። እግዚአብሔርና የሰው ልጅ ተለያየ። ከተለያየ በኋላ አሁን ምን ተፈጠረ? ሞትሃል ሲለው ምን ሆን ካለ ከኔ ጋር ስለሌለ በምድራችን ብዙ የምታዩት ነገር የሚያሳዝን ብዙ ነገር አለ አይደለም? ሬሳ ሲኖር ይሸታል። በኃጢአት የተሞላች ምድር ምን ትሆናለች? ትሸታለች። የሰው ልጅ በክርስቶስ ካልሆነ ተሸክሞ የሚሄደው ነገር ሁሉ ምን ስለሆነ? ሞት ስለሆነ ምድራችን እንዲህ ከንቱ ሆና የምናያት፣ እንዲህ ተበላሽታ የምናያት ከሌላ ነገር እኮ አይደለም፣ ብዙ ሬሳ ስላለ ነው። ያ ሬሳ ምን ያስፈልገዋል? የእውነት ቃል ሊደርሰው ይገባል። የእውነት ቃል ሲመጣ ምን ሆነን? ሕያው ሆነን። የአብርሃም በእኛው ሲገባ ምን ሆነን? ሕይወት እንዲኖረን ሆነን። ሕይወት ሲኖረን ማንን ነው የምናሳየው? አሁን ክርስቶስን። ለክርስቶስ መኖር ስንጀምር ክርስቶስ በእኛ ውስጥ ይታያል። ክርስቶስ በእኛ ውስጥ ካልታየ የምንኖረው ነገር ሁሉ ምንድን ነው? ውሸት ነው። ስለዚህ ምን አለን? የእግዚአብሔር ፊት ለእናንተ ሲበራ ደህንነት አለ ብለን ነበር አይደለ? ደህንነት አለ ካለን ደህንነታችንን የሚያረጋግጥም ነገር ያስፈልገናል አይደል? ዛሬ እሱ ነው የምንመለከተው። ስለ ደህንነት ካወራን ደህንነታችንን ማረጋገጥ የምንችለው እንዴት ነው? የሰው ልጅ እዚህ ምድር ላይ ስንመለከት አንድ ከሁሉም ሰው ጋር የተያያዘ ቅድም ሙሴ ምን አለ? አብረን ሆኜ ያለን ምን ነበር አለ? ክርስቲያን ነን ነው አይደለም? ሁሉም ያሉት ክርስቲያን ነን። ክርስትና ስሙ ከብዙ ሰዎች ጋር ተያይዟል። በቤተ ክርስቲያን ውስጥ ያሉት፣ ከቤተ ክርስቲያን ውጭ ያሉት፣ በባህል ክርስቲያን የሆኑት ወይንም እንዲህ በሚሰበክበት ጊዜ ምን ብለው ጌታን መቀበል የምትፈልጉ እጃችሁን አውጡ ተብሎ ከዛስ በኋላ ኃጢአትን ክጃለሁ፣ ሰይጣንን ክጃለሁ ትንሽ መፈክር ይባልና ምን ሆንክ ይባላል? ክርስቲያን። ወይንም ምን ይደረጋል? የሆነች ወረቀቶች ይበተንና እዚህ ላይ ምን አድርግ? ስምህን ጻፍና እንጸልይልሃለን ይባላል። ከዛስ በኋላ ምን ሆነ? ክርስቲያን። ወይንም በልጅነቱ የተጠመቀ ቤተ ክርስቲያን ውስጥ ምን ሆነ? ክርስቲያን። 12 ዓመት ከሆነው በኋላ መጽሐፍ ቅዱስ ስትመለከቱ ክርስቶስ በ13ኛ ዓመት ወዴት ሄደ ነው? ልክ ከዚህ አይነቱ ደግሞ ነገር አለ። አሁን ምን ሆነ? ይህ ሰው ወዴት መጥቷል? ወደ ክርስትና እውነቱ ሊገባው የሚችል
ወይንም የጂውሽን ባህል ወስደን ክርስቲያን ወይንም አዳልት ሆኖ እንደኛ ማለት ነው ወንጌል ተሰብኮለታል ተብሎ የተጠመቀ ምን አሁንም እሱ ስሙ ከብዙ ሰዎች ጋር ከብዙ ሁኔታዎች ጋር ተያይዟል። ይህ ሁሉ የምንለው ነገር ግን ክርስቲያን ያደርጋል ወይ? መጽሐፍ ቅዱስ ምን ይለናል? የሰው ልጅ ከኃጢአት ወጥቶ ክርስቲያን ሆኖ የክርስቶስ የሚሆነው እንዴት ነው መጽሐፍ ቅዱሱ የሚለው? እንደዛ ካልሆነ በስተቀር ምን ልንሆን አንችልም። ክርስትናና እኛ ተገናኝተን ልንሄድ አንችልም። ስሙን ልንይዘው እንችላለን፣ ልብ በሉ። ነገር ግን ላንሆን እንችላለን። ካለመሆናችን የማን አይደለንም? የእርሱ አይደለንም። ስለዚህስ በክርስቶስ ተገዝቻለሁ እያልን የማን ተገዥ ልንሆን እንችላለን? ለጥራው ሁለት ነገር ነው ያለው፣ የክርስቶስ ወይንም የሰይጣን። በመካከል የሚባል ነገር የለም። አንዳንድ ጊዜ የሚባል ነገር አለ አይደለም እንዴ? ጌታን ተቀበለው። አንዳንዶቹ ምን ይላሉ? የት ሄጄ ይላሉ አይደለም? ምክንያቱም መጽሐፍ ቅዱስ የሚለውን ነገር ስንመለከት የሰው ልጅ የሚድነው በምንድን ነው አለ? በጸጋው። ኤፌሶን ምዕራፍ 2 ቁጥር 8 ላይ ስንሄድ ምን ይላል? እምነት በጸጋ አዳናችሁ እንጂ ከራሳችሁ ወይንም ከስራ አይደለም። የሰው ልጅ የሚድነው በጸጋ ከሆነ ያ የሚያድነው ጸጋ ከየት የመጣ ነው? ከእርሱ እንጂ ከእናንተ አይደለም። ስለፈለጋችሁ አይደለም፣ ስለፈጣራችሁ አይደለም። ነገር ግን ጸጋ የሚሰጠው እርሱ ያንን ሲያደርግ ብቻ እኛ ወዴት እንመጣለን? ወደ እርሱ እንመጣለን። ከእርሱ ጋር ስንገናኝ ስራውን የሚሰራው ተመልከቱ። እኔ ብጥር በመጀመሪያ ደረጃ የሞተ ሰው አስክሬን ማለታችን ነው ራሱን ሲቀብር አይታችኋል? ምን ያስፈልገዋል? ቀባሪ ያስፈልገዋል። ለዚህ ነው ድር የምንመሰርተው። ነገር ግን ተመልከቱ፣ በመንፈሳዊ የሞተ ሰው ከማን ጋር አይደለም? ከእግዚአብሔር ጋር የሚያገናኘው ምንም ነገር የለም። ስለዚህስ ያንን ከእግዚአብሔር ጋር የሚያገናኘው ምን መሆን አለበት? እውነት መምጣት አለበት። እምነት ከመስማት ነው፣ መስማትም በምንድን ነው? በእግዚአብሔር ቃል ነው። ከእግዚአብሔር አይደለም፣ በእግዚአብሔር ቃል ነው። የሰው ልጅ የሚሰማው በእግዚአብሔር ቃል ነው። ያን የሞተን ሕይወት የሚሰጠው ያ የእግዚአብሔር ቃል ነው። እርሱ ካላስነሳ በስተቀር ምን ልንሆን አንችልም? ሕይወት ሊኖረን አይችልም። ሕይወት ከሌለን ከማን ጋር? ከእርሱ ጋር ህብረት ልናደርግ አንችልም። ምን ሆኗል መሰላችሁ? ትልቁ ችግር ቤተ ክርስቲያን ውስጥ እነኚህ ነገሮች ስለተለመዱ ምን የሚባለው በማስ ሁሉም ክርስቲያን ሆኗል፣ በማስ ሁሉም አገልጋይ ሆኗል። ትልቁ ረብሻ ሲፈጠር ሁለት ነገሮች ይጣላሉ፣ የሞተውና ያልሞተው። ቤተ ክርስቲያን ውስጥ የምናየው ረብሻ ይሄ ነው። ብዙ ጊዜ የሚባለው እገሌ ወንድም እገሌ ይሄን አድርጓል፣ ወንድም እገሌ። ባለፈው ምንድነው ያለው? እኔ ለእናንተ እናንተ ለእኔ የምትኖር ከሆነ የሚያጣላን ነገር አለ? ምክንያቱም እኔ ለእኔ ስለማልኖር ለእናንተ እስከሆነ የምኖረው ስለ እናንተ ነውና ማስበው ምን የለኝም፣ የራሴ የሆነ ነገር የለኝም። ስለዚህ የሚያጣላኝ ነገር አለ። ልጣላ የምችለው ምን ሰውን ብቻ ነው? እኔ ለእኔ ስኖር ነው። ለእናንተ እንዳትኖሩ እግዚአብሔር መንፈስ እናንተን እኔንም ይርዳል። ያ ሲሆን ብቻ ምን አለ? ወንጌል በስነ ስርዓቱ ሲሰበክ እናያለን። ክርስቲያን የሚለውን ነገር ዝም ብለን ከምንሰጠው ይልቅ ምንድነው የሚያደርገው? ክርስቲያን መሆናችንን እርግጠኛ እንድንሆን ማን ይፈልጋል? እግዚአብሔር ራሱ ይፈልጋል። ለዚህ ነው መጽሐፉን የጻፈው። ዮሐንስ በወንጌል ላይ ማለት በመልእክቱ ላይ እንዲህ የሚል ነገር አለን። ሁለተኛ
የመጀመሪያው መልእክት ዮሐንስ መልእክት ምዕራፍ 2 ላይ እንዲህ ይለናል። ቁጥር 5 ከ3 ጀምሮ ላንብበውና ትእዛዙንም ብንጠብቅ በዚህ እንዳወቅነው እናውቃለን። አውቄዋለሁ የሚል ትእዛዙንም የማይጠብቅ ውሸተኛ ነው፣ እውነትም በእርሱ ውስጥ የለም። ቃሉን ግን የሚጠብቅ ሁሉ በእርሱ የእግዚአብሔር ፍቅር በእውነት ተፈጽሟል። በእርሱ እንዳለን በዚህ እናውቃለን። በእርሱ እኖራለሁ የሚል እርሱ እንደተመላለሰ ራሱ ደግሞ ሊመላለስ ይገባዋል። እንጸልይ። እግዚአብሔር ቃሉን ያስተምረን። የዘላለም አምላክ እግዚአብሔር ሆይ ያለፈው ነገራችንን እናይ ዘንድ የሚመጣውንም እናውቅ ዘንድ ያንተ እውነት ሁል ጊዜ ስለሚመራን ከአንተ እውነት ውጪ ሌላ ምንም መሪ ስለሌለ የሚያበራ ጨለማውን የሚገልጽ ያንተ ቃል ይበራልን ዘንድ እንለምንሃለን። አንተ አስተምረን፣ አንተ ምራን፣ አንተ ብቻ ተገኝ። ከዛ ውጪ ሁሉ ከንቱ ነውና በከንቱ እንዳንመላለስ የብርሃን አምላክ የሆንከው የቃሉ ባለቤት አንተ ታስተምረን ዘንድ እንለምንሃለን። በኢየሱስ ክርስቶስ ስም አሜን። ስብከቱ የተጀመረ መስሏችሁ ስለነበረ ይፈታል። ወደ ኋላ የነበረውን ነገር ነበረ የምንመለከተው። ምክንያቱም ጥያቄውን በጠየቁ ጊዜ ምን አላላችሁ? ካልመለሳችሁ ወደ ኋላ መመለስ ግዴታ ያስፈልጋል። ነገሮችን ካላወቅናቸው ይሄን ሁሉ ተምረናል ማለፉ ጥቅም አለው? እውቀት ዋጋ የለውም። እውቀት እንዲኖረን ሳይሆን ህይወት እንዲሆነን ብቻ ነው የምንፈልገው። እውቀት ከሆነ ባልመጣ ደስ ይለኛል። ምክንያቱስ ለእውቀት ቦታ የለውም። ቦታ ያለው እርሱ ብቻ ነው። ከእርሱ ውጭ ሌላ ነገር ሁሉ ከንቱ ነው። ዮሐንስ በዚህ በመልእክቱ ላይ ተመልከቱ፣ ትእዛዙንም ብንጠብቅ በዚህ እንዳወቅነው እናውቃለን። ብዙ ጊዜ ትእዛዝ የሚለውን ነገር ስንመለከት ወዴት ነው የምንሄደው? ህግ አይደለም? የሙሴ ህግ የሚወስደን ነገር ግን እዚህ ቦታ ላይ ያለው ነገር እሱን አይደለም የሚያወራል። ትእዛዙን ግን ብንጠብቅ ህጉን አይደለም ያለ ትእዛዙን። የማንን ትእዛዝ? የክርስቶስን ትእዛዝ። ስለዚህ በመጀመሪያ ትእዛዙ ምንድን ነው የሚለውን ነገር ግዴታ ማየት አለብን ማለት ነው። ክርስቶስ በመጣ ጊዜ ህጉን ፈጽሟል። ህጉንም ስለፈጸመ የህግ ፍጻሜ ማን ሆነ? ክርስቶስ ሆነ። አሁን ክርስቲያኖች በማን ውስጥ አሉ? በክርስቶስ ውስጥ አሉ። በክርስቶስ ውስጥ የሚኖሩ ከሆነ የክርስቶስን ትእዛዝ እያደረጉ ይኖራሉ። ከምን ወጣን ማለት ነው? ከህግ ወጥተን ህጉ ስለተፈጸመ በህጉ ባለቤት በሆነው በእርሱ ውስጥ ነው የምንኖረው። አሁን ኗሪው ማን ነው? እርሱ በእኛ ውስጥ መሆን አለበት ማለት ነው። ዮሐንስ መልእክት ላይ ምንድን ነው ያለው? 14ኛው ምዕራፍ ላይ ቁጥር 23 ላይ ትእዛዜንም ብትሰሙ ብታደርጓትም ምን አደርጋለሁ? እመጣለሁ፣ ከእናንተም ጋር እኖራለሁ። የምላችሁን ነገር ስታረጉ እመጣና በእናንተ ውስጥ እኖራለሁ። እዩ አሁን ልዩነት። በብሉይ ኪዳን የነበሩት ሰዎች ህግን ለማድረግ ጥረዋል። ተሳካላቸው? አልተሳካም። ስለዚህ ምን ሆነ? ክርስቶስ ሲመጣ ህጉን ሁሉ ፈጽሟልና ማን በማን ውስጥ ይኖራል? እርሱ በእኛ ውስጥ ይኖራል። በእኛ ውስጥ ሲኖር ምን ያድሆናል? አሁን እኛ ሳይሆን የምንሰራው፣ እኛ ሳይሆን የምናደርገው፣ በእኛ ውስጥ ያለው እርሱ ስራውን ይሰራል። እንዴት አይነት ቀላል ነገር እንደተሰጠ ተመልከቱ። ነገር ግን ቀላሉ ነገር ከባድ ሆኖብን የምንኖረው ነገር ሁሉ እየተጋጋጠ ይሆናል። ከመጋጋጥ ለመውጣት ወዴት ብቻ መምጣት ነው? ወደ ክርስቶስ። ወደ ክርስቶስ ለመምጣት ያለው መፍትሄ የቱ ጋር ነው? ቃሉ ላይ። ከቃሉ ውጪ ሌላ ምንም ነገር የለም። ሌላው ነገር የምንሰማው ኦርተረቱን ነገር ሁሉ ትተን ወዴት ነው የምንመጣ ያለ ነው? ወደ እርሱ ወደ ሆነው ነገር። ስለዚህ ወንድሞቼ መጠራታችሁንና መመረጣችሁን ታጸኑ ዘንድ ከበፊቱ ይልቅ መንበሩን ስጉ።
ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 10 ላይ ነው ይሄን የሚለን። ከበፊቱ ይሉ ትጉ፣ ተጠርታችኋል፣ ተመርጣችኋል። ያ ግን በእናንተ ውስጥ ካልሰራ ምን አይደላችሁም ማለት ነው። መጠራታችሁና መመረጣታችሁ አይታወቅም። የምንኖረው ኑሮ ሁሉ የእርሱን ነገር ከሆነ ክርስቲያን የሚለውን ትርጉም ይዘን ልንሄድ ነው ማለት ነው። ክርስቲያን የሚለውን ትርጉም ካላወቅ ነው ምን ልንሆን ነው? በከንቱ የምንደክም ሰዎች ሆነን እንገኛለን። በከንቱ መድከም ጥሩ አይደለም። አዲስ ኪዳን ከብሉይ ኪዳን የሚለዩበት ትልቁን ነገር የምናየው ምንድን ነው? በክርስቶስ በማመን ሙሉ ለሙሉ ምን ሆናችኋል ነው? ድናችኋል ነው የሚለው። ብሉይ ኪዳን ምንድን ነው የሚለው? ይሄን አድርግ፣ ይሄን አድርግ፣ ይሄን አድርግ፣ ይሄን አድርግ ሲለን ነው አይደለም? አሁን ግን ምን ሆነ? በክርስቶስ በማመናችሁ ምን ሆኗል? ሁሉ ነገር አለቀ። በእምነት የተነሳ ደህንነት ውስጥ ገባችሁ። እዛ ደህንነት ውስጥ ከገባችሁ ምን አይደለም ያለው? ጌታ ጌታ የሚለኝ ሁሉ ወደ መንግስተ ሰማያት፣ ነገር ግን ምን የሚሆን ይታያችኋል። አሁን እኛ የምንለው ያለነው ምን እንደሆነ ታውቃላችሁ? ቤተክርስቲያን ውስጥ የበዛው ነገር ጌታ 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 ጌታ፣ ኢየሱስ ጌታ ነው የመጀመሪያው ትልቁ መፈክራችን። ጌታ ያውቃል። ሌላውስ በጸጋው ብዙ መፈክሮች ይሉና ኑሮ ቀርቶ መፈክር ሆነናል። ክርስቲያኖች ከሆነን እንኖራለን። ክርስትና ማለት ምን እንደሆነ ህይወት ነው፣ ሃይማኖት ነው። ህይወት የኔ ህይወት ክርስትና ከሆነ የምኖረው ለኔ ሳይሆን ለእርሱ ይሆናል። ስለምን? እርሱ ስለኔ ስለሞተ፣ እርሱ ስለኔ ስለኖረ ምንድነው ማድረገው? ከዚህ በኋላ እኔ የማን ነኝ? የእርሱ ነኝ። ለዚህ አይደለም ገላትያ ምዕራፍ 2 ቁጥር 20 ላይ የሚለው እኔ ከክርስቶስ ጋር ምን ብያለሁ? ከእንግዲህ ሕያው ሆኜ አልኖርም። በእኔ ውስጥ የሚኖር ማን ነው? እርሱ ስለኔ የሞተውና የተነሳው እርሱ። የክርስቲያን ኑሮ ይህ ነው ማለት ነው፣ ሌላ አይደለም። እንበላለን፣ እንጠጣለን፣ እንደሌላው እንሰራለን። ይሰራ ዘንድ የማይወድ ምን አይበል አይብላ። የክርስቲያን ሰነፍ አለው አልተጻፈም። የክርስቲያን ሰነፍ ካለው ጳውሎስ እንዲሁ በከንቱ ደከመ። ሸራ እየሰፋ ምን አደረገ? ወንጌልን ሰበከ። የሚያበረየውን በሬ ምን አስብለው ነበር ያለ። ነገር ግን በእነርሱ ላይ ሸክም ከመሆን ይልቅ እኔ ክርስቲያን ሆኜ እኖራለሁ። ምን አደርጋለሁ? እኔ የኔን ነገር እወጣዋለሁ። ክርስቲያን ነኝና ስለ እናንተ አስባለሁ ነው ያለው ጳውሎስ። ይሁት ስለማን? ስለ ወገኖቹ። ስለማን? በዛ ዘመን ስለነበሩት ለሌሎቹ ሁሉ ሸክም ከመሆን ይልቅ ለእነርሱ ምን መሆንን የፈለገው? በረከት። ለእነርሱ ምን? አገልጋይ። ክርስትና ነገር ግን በክርስቶስ ላይ ያለን እምነት እውነተኛ መሆንን ምን ማድረግ አለብን? ሁሌ መፈተን አለብን። ሁለተኛ ቆሮንቶስ ምዕራፍ 13 ቁጥር 5 ላይ ምንድን ነው የሚለው? በእምነት ብትሆኑ ራሳችሁን መርምሩ፣ ራሳችሁንም ሌላውን አይደለም። ሁል ጊዜ ልብ በሉ። እኛ የምንጠቁመው እጃችን ላይ ነው፣ ሌላው ላይ ነው። እገሌ እኮ አይደለም፣ እገሌ እኮ አይደለም ያለው። አሁን ምንድን ነው ያለው? እኔን ራሴን እንድመረምር፣ ራሴን እንድፈትን። ምንድን ነው እኔ ያለሁበት የቆምኩበት መሰረቱ ትክክል ነው ወይ? እኔ ራሴን ካየሁኝ፣ ማንነቴን ካወቅኩኝ፣ ልብ በሉ ምን ያህል ለሌሎቹ እረፍት እንደምሆን። ዛሬ በቤተ ክርስቲያን ውስጥ ብዙ ምን አሉ የሳቱን ሆነው ሌሎቹን እያታለሉ የሚኖሩ አሉ። ክርስቲያን ነን ብለው ማለት ነው። ነገር ግን እነኚህ ሰዎች ያንን ከማድረጋቸው በላይ ምን ሆነዋል ይመስላችኋል? ለራሳቸው እንኳን ያንን ውሸት ሊያምኑት ይችላሉ። የሰው ልጅ ማታለልን በተካነበት ቁጥር ምን እንደሚሆን ታውቃላችሁ? ያ የማታለል ህይወት
ትክክለኛ መስሎ ስለሚታየው የሆነ መስሎ ነው የሚታየው። ኢምፖስተር ሆነው ኖሩ ማለት ነው። ያ ሳይሆን እንግዲህ ተመልከቱ፣ እነኚህን ሰዎች ማወቅ አስፈላጊ ነው አይደል? ግን የምናውቃቸው ልናጠቃቸው አይደለም። የምናውቃቸው እንዴት ልናግዛቸው እንደምንችል ለማወቅ ነው። ክርስቲያን ሁል ጊዜ ሌላውን ምን ሊያደርግ? ሊያግዝ፣ ሊያነሳ፣ ሌላውን ሊረዳ እንጂ ምን አይደለም። ድክመታቸውን ካየን የነሱን ድክመት እንዴት ነው የምናግዘው? እንዴት ነው ከዚህ ነገር ውስጥ የሚወጡት? እንዴት ነው ብለን ልባችን ለነርሱ ምን ሊሆን ይራራና ልናለቅስላቸው የሚገባ ነገር ነው። ዛሬ ግን ያንን ማድረግ ምን ሆኗል? እንደ ነውር ተይዟል። ክርስትና ያ ነው። ስለሌላው መኖር ትእዛዜ ብትጠብቁ። ስለ ትእዛዙ ሲናገር ጊዜ እንደሌለን አውቃለሁ። በተቻለ መጠን ላሳጥረው ሞክራለሁ። ዮሐንስ ወንጌሉን የጻፈበት ዓላማ ሲናገር በዮሐንስ ወንጌል ምዕራፍ 20 ቁጥር 31 ላይ ምንድን ነው ያለው? ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ ታውቁ ዘንድ አምናችሁም በስሙ ሕይወት ይሆንላችሁ ዘንድ ይህ ተጻፈ። ዋናው ዓላማ ምን እንዲሆን? እርሱ ማንነቱን ታውቁ ዘንድ በእርሱ ምን እንዲሆንላችሁ? ሕይወት እንዲሆንላችሁ። ስለዚህ ነው ሕይወት እንዲሆንላችሁ ብሎ ከተባለ ለእኔ ብቻ አይደለም፣ ለእናንተ ብቻ አይደለም። በመካከላችን የሳተ ካለ ለእርሱም በውጪ ላሉትም ምን እንዲሆን? ሕይወት እንዲሆንላቸው ይህ መጽሐፍ ተጽፏል። መጽሐፉን ካልሰሙ ምን አይሆንም? አይድኑም። ልብ በሉ፣ የክርስቶስ ትእዛዝ ምን ነበረ? ሄዱና ወንጌሉን ሕግ አይደለም የሰጠን። ሄዱና ወንጌሉን ስበኩ። ተሟሟቁ አይደለም ያለን። እሑድ ተገኙና ዘምሩ፣ ከዛስ በኋላ እርስ በርሳችሁ ተሟሟቁ። እስዳን አይደለም። ሄዱና ወንጌሉን በዓለም ሁሉ። ያንን ከማድረግ ይልቅ እኛ እርስ በርሳችን ተሰባስበን ወሬ ብናወራ ምንድነው ያለ? ትእዛዙንም ብንጠብቅ በዚህ እንዳወቅነው እናውቃለን። ማንን? እርሱም። ስሙን መጥራት አይደለም፣ እርሱም ማወቅ። ሙሴን አውቀዋለሁ ካልኩኝ ምንድነው ማለት ነው? ሙሴን በደንብ ላውቀው ይገባል። ስለ ሙሴ ላውቅ እችላለሁ፣ ግን ሙሴን አወቅኩት ማለት አይደለም። ሙሴን እማውቀው ከሆነ የሙሴን ድክመት፣ የሙሴን ብርታት፣ የሙሴን ሕመም፣ የሙሴን ችግር ሁሉ ነገር እያወቅኩ ነው የሚሄደው። ስለዚህ ምን እየሆንኩ ሄዳለሁ? ለሙሴ እኔ ቆማለሁ ማለት ነው። ሙሴን ለማቆም ሁል ጊዜ እጄ እዛለ ማለት ነው። እርሱን ስናውቅ ማንም ጌታ ነው የምንለው ካወቀን ባሪያ የጌታውን ፍቃድ ለማድረግ ሁል ጊዜ የተዘጋጀ ሆነ። አምባሳደር የራሱ ምን የለውም ብለናል። ስለዚህ ማንን ብቻ ነው የሚወክለው? ሀገሩን፣ መንግስቱን። የኛ መንግስት ማን ነው? የእግዚአብሔር መንግስት ከሆነ የምንወክለው የእግዚአብሔርን መንግስት ከሆነ የምንናገረው የእግዚአብሔርን እውነት ነው። የእግዚአብሔርን እውነት ካላወቀን ስለ እግዚአብሔር መናገር አንችልም።
ልንዘባርቅ እንችል ይሆናል። ነገር ግን ያ እውነት ማለት አይደለም። ዮሐንስ ይህን በመቀጠልም በመልእክቱ ላይ ሲጽፍ ምንድነው ያደረገው? ቅድም ያነበው ነገር ነው። ወዲያውኑ እዩ ሕይወት እንዲሆንላችሁ ካለ በኋላ አሁን ምን እያደረገን ያለው? ምን እንደሆነ እርሱን ካወቅም በኋላ የሚቀጥለውን ነገር ነው የሚያሳየን ያለው። አውቃችኋል፣ ሕይወት ሆኖላችኋል። ነገር ግን ሕይወት ሆነልን የምትሉ ከሆነ የምታውቁት ለማን ስትኖሩ ነው? ለእርሱ ስትኖሩ ነው። ክርስቲያንነታችሁን የምታውቁት እርግጠኛ የምትሆኑት ለማመኖር ስትጀምሩ። ከዛ በተረፈ ግን ክርስቲያንነታችሁን ራሳችሁን ጠይቁ። ለእርሱ መኖር ካልጀመራችሁ ስም ብቻ ሆኖ ከሆነ የከሰረ ነጋዴ ካለ ዘግቶ ይወጣል አይደል? ስለዚህ ክርስቲያን ነኝ ብሎ ካለ ስለማን ይኖራል? እርሱ ይኖራል። የዮሐንስ መልእክት ምዕራፍ አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 1 ላይ ቁጥር 13 ላይ እንዲህ ይላል፣ የዘላለም ሕይወት እንዳላችሁ ታውቁ ዘንድ በእግዚአብሔር ልጅ ስም ለምታምኑ ምን ተባለ? ይህ ተጽፎላችኋል። ለማንም አይደለም የተጻፈው። ለማን? እውቀት እንዲኖራችሁ አይደለም ያለን። በሰዎች ዘንድ እንድታዩበት አይደለም ያለን። ዛሬ መድረክ ላይ የምንወጣው በሰዎች ዘንድ ምን እንዲኖረን ነው? እንድንታይ፣ ሰዎች ከፍ አድርገው ቦታ እንዲሰጡን። ለዛ አይደለም የተጻፈው ይህ ቃል። ለአንድና አንድ ነገር ብቻ ነው። የዘላለም ሕይወት እንዳላችሁ ታውቁ ዘንድ በእግዚአብሔር ልጅ ስም ለምታምኑ ይህ ተጽፏል። የዘላለም ሕይወት ያለው ሰው የዘላለም ሕይወት ለሰጠው ለእርሱ ይኖራል። ለሌላ የሚኖረው ነገር የለውም። ለጊዜው ለሆነው ነገር አይኖርም። አይበላም ማለታችን አይደለም። ስራ አይሰራም ማለታችን አይደለም። መጽሐፍ ቅዱስ እንዳትሰሩ አላለም፣ እንድንሰራ ነው ያዘዘው። በዚህ ምድር ላይ ባለንበት ጊዜ ሁሉ የምንሰራው ግን የእርሱን ክብር እያሳየ የሚሄድ ይሆናል። ማንኛውንም ነገር ስራ የምንሰራው ማንን ማሳየት አለበት? እርሱን ማሳየት አለበት። የእርሱን ክብር መግለጽ አለበት። ነግዱ፣ ታማኝ ነጋዴ ሆኑ። የማ ክብር ይታይበት? የእርሱ ክብር ይታይበት። ጽዳት ሰራተኛ ሁን፣ የማ ክብር ይታይበት? የእርሱ ክብር ይታይበት። ዶክተር ሁን፣ የማ ክብር ይታይበት? የእርሱ ክብር ይታይበት። የምናደርገው የምንሰራው በዚህ ምድር ላይ የምንመላለሰው ሁሉ ለማ ክብር ብቻ ነው? ለእርሱ ክብር ብቻ ነው። እኛ የምንጠቀመው ምንድን ነው? መብላት፣ መተኛት፣ መልበስ። ከዛስ በኋላ 6 ፊት አንደር ሌላ ነገር የለውም። ይሄ ስጋ ይሄዳል። ወዴት እንሄዳለን? ወደ ዘላለማዊ ቤታችን። ስለዚህ የምንኖረው የክርስቲያን ነገር ምን እየሆነ እንግዲህ ተመልከቱ። ለትእዛዙ ለዚህ ነው እምነታችንን ለመፈተን የሚሆኑ መፈተኛዎች ሰጥቶናል። በዚሁ መልእክት ላይ ቁጥር 2 ላይ እንዳለ ማለት ትእዛዙን ብንጠብቅ ነው አይደል? የመጀመሪያ የሰጠን ነገር ራሳችንን እንድናይበት 3:14 ላይ እዛው ላይ ነው ያለ ነው። ምን ይለናል? እኛ ወንድሞችን የምንወድ ስለሆንን ከሞት ወደ ሕይወት እንደተሸጋገርን ምን እንላለን? እናውቃለን። ምኖችን? ወንድሞችን የምንወድ ስለሆነ።
ራሳችንን እንየው። ወንድሞችን የምንወድ ስለሆነ እየመረጠን ነው አይደለም የምንወደው? እዩት፣ ትእዛዙን ነው አይደል ያለው? እርስ በርሳችሁ በምን ያውቋችኋል? በምን ትታወቃላችሁ? አሁን ስለዚህ ያ ከሆነ ክርስቲያን አይደላችሁም። አንዱ ለአንዱ ፍቅር እንጂ ጥላቻ የሚባል ነገር እንደ እግዚአብሔር ቃል የለም። ትእዛዙ ይሄ ነው። ሕግ አይደለም የሚያወጣው። ትእዛዝ ሰጥተን ማድረግ ያለብን ነገር፣ የምንኖረው ነገር፣ ህይወት የሆነው ነገር ወንድምን የምጠላ ከሆንክ ምንድነው? ስንት ነፍሰ ገዳይ አለ? ስለዚህ የምናየው ትልቁ ችግር አስተውሉ፣ የምናየው ትልቁ ችግር ክርስትናን ሳይሆን የምንኖረው ያለ ነው። ምን ነው? ማስመሰል። ክርስቲያንን ማስመሰል ችግር የለውም። እዚህ ምድር ላይ ልንታይበት እንችላለን፣ እዚህ ምድር ላይ ልንጠራበት እንችላለን። ነገር ግን የማን አይደለንም? ልብ በሉ። ሰዎችን የምናውቅበት ምክንያት ባላቸው ድካም ልቅ ልናረጋቸው ሳይሆን ያላቸውን ድካም አይተን ምን ልናረጋቸው? ልናግዛቸው ነው። የወንድሜ የእህቴ ድካም የነሱን መውደቂያ ማመቻቻ ሳይሆን ለእነርሱ እኔ ምን ልሆን ነው? ድጋፍ ሆኜ ከፍ ላደርጋቸው፣ እነሱ ምን ላደርግ? ከሚወድቁበት ስፍራ ላነሳቸው። ያ ብቻ ነው የኔ ተግባር። ስለዚህ ነው ፍቅር የሚለውን ነገር እኔ እነሱን የምወድ ከሆነ ያንን ብቻ ነው የማየው። ያ ካልሆነ ግን ያ ፍቅር ከሌለኝ ግን ቤተክርስቲያን የሚመጣ አንድ ሰውዬ ነበረ። የጌታ ነኝ እያለ ሞተ። ከዛስ በኋላ ወስደን ቀበር ነው። ወዴት ሄደ? ስለዚህ እዚያ ከሚሆን ምን ይሁን እንኖር። ክርስትና ህይወት ነው። ክርስትና ኑሮ ነው። የማንኖረው ከሆነ አይደለንም። ስሙን ተሸክሞ መሄዱ ጥቅም የለውም። ዶክተር ኦፊስ ሄዳችሁ ዶክተሩ ምንም ነገር ከሆነ ስሙን ተሸክሞ ህመማችሁን ተሸክማችሁ ትመልሳላችሁ። ክርስቲያን የሚባለውን ስም ተሸክመን እንደ ክርስቲያን ካልኖርን፣ እንደ ክርስቲያን ካልሄድን፣ እንደ ክርስቲያን ሄደን ወንጌሉን ካላደረሰን ምን እየሆንን ያለ ነው? በከንቱ እንደክማለን፣ የሌላውን ጊዜ እናጠፋዋለን። ጠቅላላ አድርገን የክርስቲያን ህብረት ስንመለከት የምናየው ዛሬ የዚህ አይነቱ ዝብርቅርቁ የወጣ ስንፍና የሞላበት ብዙ ሬሳ የምናይበት ሰው ለራሱ ክብር የሚኖርበት የእርሱ ስም የሚጠፋበት ስፍራ ሆኗል። ስለዚህ መዳን ብቻ ሳይሆን ቃሉን የምንጠብቅበት፣ ለቃሉ ጠበቃ የምንሆንበት፣ ስለ ቃሉ የምንኖርበት፣
እርሱን እያስከበርን የምናልፍበት እንጂ ሌላ ነገር አይደለም። ምንነታችን እርሱን ካላሳየ፣ እርሱን ካላከበረ፣ የእርሱን ማንነት ካልገለጸ በስተቀር መሰባሰባችን ዝም ብሎ ልፋት ብቻ ይሆናል። ለዚህ ነው ክርስትና ቀላል ነገር አይደለም። ክርስትና የምንቀልድበት ስም አይደለም። ክርስትና የምንኖረው ህይወት ነው። ካልኖርነው ስም ብቻ ሆኖ ይቀራል። በስም ብቻ እንድንሄድ አይደለም። ነገር ግን የእርሱን ትእዛዝ ጠብቀን እርሱ በእኛ ውስጥ ኖሮ እኛ በእርሱ ውስጥ ኖረን የእርሱ ክብር ታይቶ እኛ ግን ዝቅ ብለን የምንሄድበት ኑሮ ነው። ያ ካልሆነ ምን አይደለም? ክርስትና አይደለም። ሃይማኖት ሊሆን ይችላል። ማንኛውም ሃይማኖት የራሱ ነገር ስላለው ሃይማኖት ሳይሆን ምን እንሆን? የክርስትናን ህይወት ኖረን እንለፍ። ማንነታችንን እንመርምር። ያለንበትን ቦታ እንወቅ። ዕለት ተዕለት ራሳችንን ካልጠየቅነው፣ ራሳችንን ካላየነው፣ ውስጣችንን ካላየን ማንነታችንን ልናውቅ አንችልም። ሞቅ ሞቅ ሲል ሁሉ ጊዜ ምን አለ ሲዘመር፣ መዝሙር ሲጮህ የመዝሙሩ እንኳን ትርጉም ሳይገባን ምን እንላለን? እንዘምረዋለን። እውነት ለመናገር አንዳንድ ጊዜ መዝሙሮቹም ራሱ ያጋቡኛል፣ ይቅርታ ይደረግልኝና ምንድነው የሆኑት? የክርስቶስን ማንነት ከማሳየት ይልቅ ምን ሆነዋል? እርሱን ከፍ ከማድረግ ይልቅ ስለዚህ እሱ ብቻ የሚታይበት ሌላ ምንም ነገር የለውም። እርሱ ብዙ ጊዜ ኢትዮጵያ ውስጥ ሰራተኛ ሲቀጠር ምን አለ? ያቺ ሰራተኛ አቤት ፍዳዋን እንደምታይ ስቃዋን አይታ እኮ ነው ጠዋት የተነሳች እስከ ማታ ድረስ ማንን ለማስደሰት? የቀጠራትን ያ የሚከፍላትን ሰው ለማስደሰት የማታረገው ነገር የለም አይደለም? የተባለችውን ያልተባለችውን ጠዋት ተነስታ ምን ስለተደረገ? ስለሚከፈላት በዋጋ ተገዝታችኋልና የማን አይደላችሁም? ሰው የራሱ ካልሆነ ምን አገባው ስለራሱ? በማን ንብረት ነው ምን የምንለው? የምንቀልደው በማን ንብረት ነው? ታሰኘን የምንሆነው? የራሳችሁ ንብረት ከሆናችሁ እሰየው። ባለቤት ግን ካለው ለባለቤቱ እንደሚገባ ልንኖር ግዴታ ነው። ለባለቤቱ እንደ ግዴታ የምንኖር ከሆነ ትእዛዙን እንፈጽም ዘንድ ያስፈልጋል። ትእዛዙን ስንፈጽም እርሱ በእኛ ውስጥ አለ። እርሱ በእኛ ውስጥ ካለ ልብ በሉ ወገኖቼ፣ እርሱ በእኛ ውስጥ ካለ፣ በእኔ ውስጥ በእናንተ ውስጥ ካለ ማን እንደሚኖር እዩት። እርሱ ኃጢአትና እናንተ አሁን ልትጣሉ ነው። በስነ ስርዓቱ አሁን አይደለም አላደርግም አደርጋለሁ ሳይሆን ማን ነውና ያለው እርሱ ስለሆነ በእናንተ ውስጥ የሚኖረው የምትራመዱት የምትናገሩት ሁሉ ነገር ማንን ይሆናል? እርሱ። ስሙት እኮ እናንተ ይሄንን ተጋጋጡ እኮ አላለም። የሚገርመው ነገር እኔ በእናንተ እናንተ በእኔ አባቴ በእናንተ ውስጥ ይኖራል። ምን ይሆናል? እኔም በእናንተ ውስጥ እኖራለሁ። እዩ በክርስቶስ እጅ ውስጥ ነን።
በማን በአባቱ እጅ ውስጥ ነው ያለነው። እዚህ ጋር መጥቶ የሚነካን አለ? እዚህ ውስጥ ሆነን ምን መሆን? የእርሱን ኑሮ ልንኖር፣ እርሱን ልናከብር፣ ማንነቱን ልናሳይ፣ ለዚህ ብቻ ነው የተጠራነው። ዛሬ ክብሬ የምንለው ብዙ ነገር አለ። የማን ክብሬ ነካ? ክብራችሁ እርሱ ክርስቶስ ብቻ ነው። ሌላ ምንም ነገር የለም። ክብሬ የምትሉን ነገር ካለ ገና እውነትና እናንተ ስላልተገናኛችሁ ምን ልበል? ከማን ጋር እንተዋወቅ? ከእርሱ ከክርስቶስ ጋር እንተዋወቅ። እርሱ ክብራችን ሲሆን አቤት እንዴት ደስ እንደሚል ወገኖቼ! የሚከብደን ነገር ሁሉ ይሄዳል። ማን ብቻ ይታያል? የእሱ ፊት ብቻ በርቶ በእኛ ውስጥ ይታያል። የእርሱ ብርሃን በእኛ ውስጥ ሲበራ ብቻ የእርሱን ክብር እናያለን። ከዛ ውጭ ግን ምን አይሆን? ሌላው ነገር ሁሉ ከከንቱ ኑሮ እግዚአብሔር ይገላግለን። ይጸልይ።